ያሉትን ለማበረታታት ቀደምቶችን መዘከር ተገቢ ነው። ሰላም ጤና ይስጥልኝ ውድ ተመልካቾቻችን፣ ይህ በካሌ መልቲ ሚዲያ ፕሮዳክሽን እና በናሁ ቴሌቪዥን ትብብር የሚቀርብላችሁ የዘመን ቅብብሎች የተሰኘ ፕሮግራማችን ነው። እወድሻለሁ አትጂቢ። አንቺ እኮ ለኔ ምን ማለት እንደሆነሽ አላወቅሽም። ትዝ ይልሻል ያጫወትሽኝ ልጅ ሆነሽ ለፍቅር ብለሽ ያዝናብ ዶፍ ላይ እየወረደ ሲወጣና ሲገባ ቆመሽ የምታየው ስሜት፣ ያ ፍቅር፣ ያ ብርታት አሁን እኔ ጋር ያለው እሱ ላጣው አልፈልግም። ሜሪዬ መች ጀምረን ነው የምንጨርሰው? እየወደድኩሽ ጥለሽኝ አትሂጂ እባክሽ ሜሪዬ። የዛሬ እንግዲህ በባለ ታክሲው ፊልም ላይ ድንቅ ብቃቱን ያሳየን ተወዳጁ ተዋናይ ሚኪያስ መሐመድ ነው። አስደሳች ጊዜ ይኖረናል። አብራችሁን ቆዩ። ተዋናይ ሚኪያስ መሐመድ ለዚህ ኢንተርቪው ፈቃደኛ በመሆን በቅድሚያ ከልብ አመሰግናለሁ። እኔም በጣም አመሰግናለሁ። ሚኪ እንግዲህ ብዙ ጊዜ ኢንተርቪው ላይ አናገኘህምና እስኪ ካገኘንህ ከመጀመሪያው ከልጅነት ጊዜ ጀምሮ ጨዋታችንን እንጀምርና እስኪ የልጅነት ትውስታህን ብታጫውተን። እሺ እንግዲህ ያው ተገኝቻለሁ ኢንተርቪው። የተወለድኩትኝ አዲስ አበባ ነው። በተለምዶ ቦሌ ጃፓን ኤምባሲ የሚባለው አካባቢ የተማርኩት ላፎንቴን አሳይ፣ ከዛ ደግሞ ረጅም ጊዜን ያሳለፍኩት የሃይ ስኩልንም የኤሌመንታሪንም በደንብ ያጣጣምኩበት ኢንዲያን ኮሚኒቲ። ከዛም እስከ 10 ነበር ኢንዲያን ኮሚኒቲ። ከዛ ደግሞ ማትሪክ ሉሲ፣ እነኚህ ነው የተማርኩት። ይሄው ነው እንግዲህ ትውልድና እድገቴ። ሚኪ በልጅነቱ ምን አይነት ልጅ ነበር? እንዴት አይነት ፍላጎት ነበረ በልጅነት? በልጅነቴ ቤተሰቤ ነጋዴ ቤተሰብ ነው እና ወደ ንግዱ ነው ከልጅነቴ ጀምሮ ብዙ ጊዜ ገባሁት። በጥባጭ የምባል ልጅ አይደለሁም፣ ግን ትንሽ ፋን እወዳለሁኝና ሰራለሁ። በጣም ሰራተኛ ነኝ ማለት እችላለሁ። ግን ከዛ በኋላ ደግሞ ፈን ታይምም አለኝ። በጣም ደስታን እወዳለሁ። ከጓደኞቼ ጋር ጊዜ ማሳለፍ እወዳለሁኝ እና ሁለቱም እንደዛ ትንሽ ወደ ቢዝነሱ ነው ማደላው የነበረው። የልጅነት ጊዜን ባጭሩ ይሄን ያህል ካጫወትከን፣ ሚኪ ወደ ፊልሙ እንዴት ነው የገባው ሲባል ባለ ታክሲ ነው የሚነሳው። እስኪ ስለ ፊልሙ አገባበ። በእርግጥ የመጀመሪያ ሙቪም ወደ ሲኒማውም ዓለም ያስገባኝ ባለ ታክሲው ነው። ባለ ታክሲው እንዴት ካስት ተደረክ ነው የሚመጣው። አርቲስት ሮማን በፍቃዱ ለባለ ታክሲው ፊልም ካስት ስታደርግ ያለች ነገር አለችና እስኪ አጫውተን። ሮማን ጋር እንተዋወቅም ነበር፣ ግን ያው ሙቪዎቿን አውቃለሁኝና ያኔ ስክሪፕቱን እየጻፈች ነበር እኔና እሷ ስንተዋወቅና አንድ ቦታ እንገናኛለን። እነ ሰለሞን ቦጋለም ነበሩ፣ ቤቢም ነበረ እና ሌሎች ጓደኞችም ነበሩ። ሰሌ ጋር ሰላም እየተባባሉ በጣም ነው የምታምሪው እላታለሁ። በጣም ነው የምታምሪው፣ ደስ የምትይኝ አክትረስ ነሽ እላታለሁ በመሀል ላይ። ከዛ ሀይ ካለችኝ በኋላ ከኔ ጋር ፊልም ትሰራለህ ብላ ጠየቀችኝ። ከአንቺ ጋር ለምን ገደል አልገባም ብያት፣ ያው ያኔ ፋን ተፈጠረ፣ በዚህ ተሳሳቅን። ከዛ ኦኬ እውነቴን ነው አለች። እኔም እያሾፍኩ ነበር መጀመሪያ። ከዛ ስልኬን ወሰደች። የእውነትም ግን ወደ ፊልሙ ለመግባት አስበ ነው ወይስ ያን ጊዜ ሮማን ካስት ታደርግ ያለውን ነገር እስኪ በግልጽ ልክ? አክቹሊ ሙቪ ውስጥ ለመግባት ሐሳቡ የለኝም ነበር፣ ፈጽሞ የለኝም ነበር። እኔ ሌላ ስራ ላይ ነው የነበርኩት። ኮምፕሊትሊ ምንም አይገናኝም ነበር። እኔ የምሰራውና ከኢንተርቴይንመንቱ ጋር የሚገናኝ አይደለም ቢዝነሱ። ግን በመሃል ላይ ምንድነው ሮማን ስትመጣ ዝብዬ ፈን ለመፍጠር ነው ወሬውን የጀመርነው። ከዛ ያው ስለ ፊልሙ ትሰራለህ ያለችኝ ያው ካንቺ ጋር ከሆነ የሚለው ቀልድ ተነሳ።
ያው የጎረምሳነት አይነት ነገር ነው፣ ወሬ ነው፣ ጨዋታ ነው የተጀመረ የነበረው። ግን በማግስቱ ደውላልኝ ያው ሲሪየስ ሲሆን ነገሩ እንደ እኔ ግን እውነት አክት ማድረግ እችላለሁ የሚለውን ነገር ለራሴ አወራን። ከሷ ጋር ተገናኝተን አወራን። የእውነትም ደግሞ ባለ ታክሲውን ወደድኩት ስቶሪውን እና እውነት ብሰራው ደስ ይላል የሚለውን ነገር አወራን። ጓደኞቼ አሉ እነ ሰለሞን እነ ሰሌና ቤቢ ድሮም ጓደኞቼ ናቸው፣ በቅርብ ማቃቸው እና አማከርኳቸው። ያ መስራት ይችላል፣ እንደዚህ እንሰራለን። ቤቢ ሙቪ ውስጥ ገብቷል፣ አይተዋል። ባለ ታክሲውን ያው ሙቪው ላይ አለ። እየተመካከርን ማድረግ ትችላለህ፣ እንደዚህ ይሁን እንደዛ ይሁን እየተባባልን ተሰራ። ያው ሰው ጋር ቀረበ፣ ሰው ወደደው ማለት ነው። የእውነትም ይሄ አጋጣሚ ነው ወይስ ውስጤ የጥበብ ፍላጎቱ ነበረኝ ብለህ ነው የምታስበው? ያንቺ አጋጣሚ የእውነት መስራት እንደምችል ያሳየኝ ይመስለኛል። ከዛ በፊት ጓደኞቼ ፕሮዲዩስ ያደረጉት አልተኛም የሚባል ሙቪ ነበረ። ኢንትረስቱ ቢኖረኝ ብዙ ጊዜ ከነሱ ጋር አብረን እና ለነገሮች ምናምን እንመካከራለን። እንደውም አንድ ቦታ ሐኪም ቤት ነገር ላይ ክራውድ ሆኜ ሰርቻለሁ። that was like 12 years ago በጣም የቆየ ነው። ግን ክራውድ ሁሉ ሰርቻለሁ። ቆሜ ሲያልፍ ሐኪም ቤት ውስጥ ነገር ቆሜ ሲያልፉ እነሱ ቆሜ ክራውዱ ተፈልጎ ያንን ቆሜ ሰርቻለሁኝ እና ያኔ ብፈልግ ኖሮ አክት አረግ ነበረ። ሜቢ ፍላጎቱ ውስጥ አልነበረም ያኔ ብዬ ነው የማስበው። እንግዲህ ሮማን አወጣችሁ ማለት ነው ከመሀል ይመስለኛል። ያ ነው። በሌላ መልኩ ደግሞ ባለታክሲው እጅግ ተወዳጅ የነበረ ፊልም ነው። እሱ ፊልም ላይ በጣም ስኬታማ ካደረጉት ነገሮች አንዱ እዛ ውስጥ የነበሩት ፍቅሮች፣ እዛ ውስጥ የነበሩት መኮራረፎች የእውነትም ወደ ፍቅር ተሸጋግሮ ስለነበረ የሚባል ነገር አለና እስኪ ስለሱ ምን ትለኛለህ? ስለ ልጅነት ስታወሪ ድሮ ትምህርት ቤት ውስጥ ሆነሽ የሚዘፈኑ ዘፈኖች ትዝ ይልሻል? የትኛው? ብዙ አለ። ልዝፈንልሽ ትቀጥያለሽ? ልጀምርልሽ? እስቲ በዚህ በበጋ አትልኝ እጮኛ ተፍቶ ፍለጋ መሸበትና ሰው ቤት ገባ ልጅቷን ተከናንባ ወደደች ይዟት ጠፋ በሌሊት ደሞ ብዙ ተጓዙ አባይ ደረሱ በጣም ከሞላ ለመሻገር ሲሞክሩ ሰምታ ቀረች የሱ ፍቅር። የእውነት ፊሊንጎቹ ልክ ነህ። መኮራረፉም ዮናስ ብርሃነ ያቺን ነገር ሳይጠቀምብን አልቀረም። ዳይሬክቲንግ ላይ ዮኒ ብልጥ ሳይሆንብን አይቀርም እና በጣም ጥሩ ስሜት ላይ ስንሆን የሚያሰራን የነበረው የፍቅሯን ነው። ደግሞ ትንሽ ተኮራርፈን ደሞ ሲጠረጥር የጸቦቹን አሰርቶናል መሰለኝ። ትክክለኛ ስሜታችሁን እየተከተለ ነበር ይመስለኛል። ምክንያቱም ማስታወሳቸው ሲኖች አሉ የጸብ የነበሩና በትክክል የወጡ ናቸው። የጸቡም የፍቅሩም እና ደስ የሚል ጊዜ ነበር። አሪፍ። ውድ ተመልካቾቻችን እየተከታተላችሁት ያላችሁት የዘመን ቅብብሎች የተሰኘው ፕሮግራማችን ነው። የዛሬ እንግዳይ እንደምትመለከቱት ተዋናይ ሚኪያስ መሐመድ ነው። ደስ የሚል ቆይታ ላይ ነው ያለነው። አብራችሁን ቆዩ። ሚኪ ወደ ሁለተኛው ፊልም ልምጣና ሁለተኛው ፊልም ሊነጋ ሲል በወቅቱ ከፍተኛ የሆነ ክፍያ የተከፈለ ትልቅ ፊልም ነው። የመጀመሪያውም ከፍተኛ ተከፋይ አንተ ነህ። እስኪ ስለሱ አንዳንድ ነገሮችን በለኝ። ከፍተኛ ክፍያ በሰዓቱ እንግዲህ ከፍተኛ የነበረው ነው ተብሎ የተባለው ነው። ትክክለኛ አይ ቁጥሩ እንኳን ምንም አያረግም፣ ግን በሰዓቱ ትንሽ ከፍ ያለ ነገር ነበር የጠራሁትኝ። እሱ ተከፍሎኝ ነው የሰራሁትኝ።
ስክሪፕቱም መቅዲ ቆንጆ አድርጋ ጽፋዋለች። አንዳንድ ትናንሽ ነገሮች የቀሩ ነገሮች አሉ which is እዚህ ምቹ ስላልነበረ መቅረጽ የነበረብን ቦታዎች ሎኬሽን ፕሮብለም ያልተቀረጹ አንዳንድ ትናንሽ በቅር የሚሉኝ ነገሮች አሉ እንጂ መቅዲ በጣም ጥሩ አድርጋ ነበር የጻፈችውና ወድጄው አክብሬው ጽሁፉን አክብሬው ምኞቴ ለኢትዮጵያ ጥሩ ነገር ተመኝቼ የሰራሁት ሙቪ ነው። አዎ ይመስገነው ጥሩ ተከፍሎኝ ነበር። ባለ ታክሲው አለ ከዛ በኋላ ሊነጋ ሲል ጥቂት ፊልሞች ላይ ነው የተወንከው። ስኬትን አግኝተህበታል። አድናቂዎች በፈለጉት መልኩ በብዛት ሊያገኙ አልቻሉምና ያን ያህል ስኬታማ ከሆንክ ለምንድን ነው በብዛት ወደ ፊልሙ ኢንዱስትሪ ያልገባኸው? እኔ እንደ ኦዲየንስ ነው ረጅም ዓመት የኖርኩትና እሰይ ኢትዮጵያ ውስጥ እንደዚህ አይነት ፊልም ተሰራ ተብሎ ውስጤን አስደስቶኝ ስወጣ ነው ደስ ይለኝ የኖርኩት። ጠልቄ የማይማረለው በደንብ ጥሩ ኦዲየንስ ነኝ። በደንብ ጥሩ ተመልካች ሲኒማ ቤት ገባለው እንዲህ ስገመግም ምናምን ሳረግ ምናምን አቃቂር ከሚያወጡ አይነት ሰዎች ጋር እኔ አንጀቴን የሚያረሰኝ ይሄ ደስ ብሎኝ የምሰራው ስክሪፕት አላገኘውም። ሳልፈልግ አይደለም መስራት ፈልጋለሁ። ሙሉ ጊዜን ሰጥቼ ሙቪ ፈልጌ መስራት ከራሴም ስራ ጋር ስለሚጋጭብኝ ትንሽ የጊዜውን ጉዳይ አለ። መስራትም ፈልጋለሁ። ሰውም ደግሞ ይጠይቃል። ስራን ማየት ፈልጋለን መቼ ነው የሚለው ነገር አለ እና መስራት ፈልጋለሁ። ግን እኔን ደስ የሚያሰኘኝ አይነት ስክሪፕት አላገኘም። ራሴ ልጻፈው እንዳልል ደግሞ ብዙ ችሎታውም የለኝም። ለዛ ነው ብዙም አልታየውም እና ብዙም ያልወጣሁት። ይሄው ነው ምክንያቴ። የሰራቸው ፊልሞች ቁጭ ብለህ ስትመለከታቸው ይህን እንደዚህ ባረገው እዚህ ጋር የቀረው ነገር አለ እንደዚህ አይነት ነገር አለ ወይስ ሙሉ እርካታ ታገኝበታለህ በሰራው ስራ? ባለ ታክሲውን እንደውም ሳይሆን ደነግጣለሁ የመጀመሪያ ሙቪ ነውና እንደዚህ መስራት እንደዚህ የመጀመሪያ የምርቃቱ ቀን ከወንበሬ ሁሉ ተንሸራትቻለሁ። አረድ ተሳሳት ኩዴ ያልኩኝ ሁሉ ብዙ ያስቀረውት ነገር አለ። ወይኔ ያልኳቸው ነገሮች እንዲህ ቢሆን ኖሮ ያልኳቸው ነገሮች ብዙ አሉ። ሁለቱም ላይ ወደ ኋላ ሄዳ አይደለም ወደፊት የምሰራውን ጥንቅቅ አድርጌ ጽድት አድርጌ እሰራለሁ ብለህ ነው መሄድ ያለብህ። ከባለፈው ስህተቴ ወደፊት እየተማርኩ ሄዳለሁ ብዬ አስባለሁ። ከስህተት በመማር አምናለሁ። ውድ ተመልካቾቻችን እየተከታተላችሁ ያላችሁት የዘመን ቅብብሎሽ የተሰኘው ፕሮግራማችን ነው። የዚህ ፕሮግራም ዋና ዓላማ ሁሌም እንደምንለው ያሉትን ለማበርታት ቀደምቶቹ መዘከር ተገቢ ነው የሚል ነው። ስለሆነም ለዛሬ የአንድ እንግዳችን አጠር ያለ ዶክመንታሪ ሚኪ እስኪ ለተመልካቾቻችን ብትጋብዝልኝ። እሺ ተመልካቾቻችን እንግዲህ የምንወዳቸው የምናከብራቸው የሁላችንም አሳዳጊ አባታችን የሆኑት የአባባ ተስፋዬን አጭር ዶክመንታሪ ተመልክተን እንመለሳለን። የዛሬው እንግዳችን ተዋናይ፣ ሙዚቀኛ፣ የምትሃት ትርኢት አቅራቢ፣ መድረክ መሪ፣ ኮሜዲያን፣ የሥነ ምግባር አስተማሪ፣ በአጠቃላይ የብዙ ችሎታ ባለቤት የሆኑት አባባ ተስፋዬ ሳህሉ ናቸው። አባባ ተስፋዬ ሳህሉ የልጅነት ጊዜያቸውን ከ94 ዓመታት በኋላ ወደ ኋላ መለስ ብለው ሲያስታውሱን ተወለድኩት ባሌ ነው፣ ከዱ የሚባል አገር። አባቴ አሳሽ ነው። ስለዚህ እዛ አገር ሄዶ ነው የወለደኝ እና እዛ አደግኩ። እዛ አገር እንግዲህ ስለ ግብርና፣ ፈረስ መጋለብ፣ ጦር ጊጤ ይባላል እሱ መጫወት፣ ማነጣጠር፣ እንደዚህ ፈረስ የሽምጥ መጫወት እና ማስተዳደር ነክ ነገሮች ናቸው። እና አባቴ አሳሽ እንግዲህ እንዴት እንደሆነ እንጃ እናንተ የምትፈልጡት። እና ከዛ ወዲያው ወደ ጎባ መጣን። ከጎባ ደግሞ ትንሽ ጊዜ እንደተቀመጡ ራስ ምሩ ጎባ ነበሩ። ፊታውራሪ ሳህሉ አየለ ወርቅ ግን
ወደ ግኒር እንዲሄዱ ታዘዙ። እንደገና ደግሞ ግኒር ወረድኩ። አባቴም አብሮ ሄደ። አሳሽ ነው እና እዛ ደግሞ ትንሽ ጊዜ ሰሩ። ከወዲያ ወደ ሀረር ሂዱ ተባለ። እኚህ አንጋፋ ባለሙያ በሐረር የነበራቸውን ቆይታና እሱንም ተከትሎ በአዲስ አበባ መዘጋጃ ቤት በትወና እንዲሰለጥኑ በኋላም ወደ ሙያው እንዴት እንደተቀላቀሉ እንዲህ ይሉናል። እዛ አንድ ሆቴል አለ ሐረር እና እዛ ውስጥ ሰራ ነበር በጣሊያን ጊዜ እና ጃንሆይ መጡ። ከድል በኋላ ነው። ጃንሆይ እንደመጡ እዛ አገኙኝ። አሁን እኔ በፊት የኢትዮጵያን ማርሽ አውቃለሁ እና እዛ ግብር ተሰራ። ልዑል መኮንን ግብር እንዲሰራ ተደረገና ተሰራ ግብር እንግሊዞች መኮንኖችን ለመጋበዝ። አሁን ፒያኖ አለ እዛ እና እንግሊዞች ግብር እንደገቡ ግጥም አለ ሚኒቴሮች ተቀመጡ። አሁን ግብር ሊገባ ሲል ብድግ ብለው ሰላምታ ሲሰጡ የኢትዮጵያ ማርሽ አሁን በሙሉ ተነሱ ወታደሮች እና ማርሹን ጨረሱ። ኢትዮጵያ ሆይ ደስ ይበልሽ በአምላክ አይ በንጉሥ። እኔ ከጦርነት በፊት አቃት ነበርና ተገረሙ። በዚህ የተነሳ ልዑል መኮንን እዛ ውስጥ ምን እንዳረግ አሁን ልዑል ወሰዱት ሆቴሉ ውስጥ ኃላፊ ያደረጉኝ። ትንሽ ቀን እንደሰራን ደግሞ አዲስ አበባ ታወጀ። ሙዚቀኛ ልጆች እንፈልጋለን ለአክተርነት እንዲህ። አሁን ልዑል መኮንን ትንሽ ደብዳቤ ጻፉና አንተ ስራህ እዚህ አይደለም፣ አዲስ አበባ ሄደህ ማዘጋጃ ቤት ለከንቲባ ዘውዴ እንድትሰጥችን ደብዳቤ ብለው ደብዳቤ ሰጡኝ። አዲስ አበባ ላኩኝ። መጥቼ ደብዳቤውን ሰጠው። በኋላ ነርሲስ ለሚባል ሙዚቃ አስተማሪ ጀርመንም ነበር፣ ዘልቬከር ይባላል፣ ለሱ ደብዳቤውን ሰጡ። አሁን ሙዚቃ መማር ይችላል ተባለና ቢያው አክተር ነኝ። አሁን ወደ አክተርነት እንጂ ሙዚቃ አይደለም ተባልኩና አክተር ሆንኩ። በዚህ ምክንያት አክት ሰራተኛ ሆኜ ነው የገባው። ወዲያው ትምህርት ጀመር፣ ስራዬን ቀጠልኩ። አባባ ተስፋዬ ሳህሉ በተለይም በወቅቱ የሴት ተዋንያን ባልነበሩበት ወቅት ጺማቸውን ተላጭተውና ሻሽ በማሰር ሴት መስለው የመስራት ብቃታቸው በወቅቱ ቲያትሩን ይከታተሉ የነበሩትን ጃንሆይን በጣም አስደንቀው እንደነበር ይናገራሉ። የሴት አክተር ተባለ፣ ቢፈለግ የለም። ምን ማድረግ ይሻላል አሉ። እኔ ሆናለሁ አልኳቸው እና ንግሥቲቷን ሆኜ ሲያው ጊዜ ገረማቸው እና ሹሩባ ደግሞ ቃጫ ቀለም ይነከር ተባለ። ቀለም ተነክሮ ቃጫዋ ሹሩባ ተሰራው። ሴቶኛ ንግሥቲቷን ሰራ። በዚህ አይነት ነው እንግዲህ በቃ አክተር ሆንኳ። ብዙ ጊዜ ሰራ። ጎንደሬው ገብረ ማርያም መቀነቷን ትፍታ፣ አርበኞች፣
ኢትዮጵያ የመሳሰሉ በርካታ የመድረክ ተውኔት የተጫወቱት እኚህ አንጋፋ ባለሙያ በተለይም ኢያጎን ሆነው ሲተውኑ በድንቅ ብቃታቸው የተደሰቱት ጃንሆይ ወርቅ እንደሸለሟቸውና በዚያው ተቃራኒም በሚተውኑት ገጸ ባህሪ ኢያጎ የተበሳጨ አንድ ተመልካችም ሽጉጥ እስከ መምዘዝ ደርሶባቸው እንደነበር አባባ ተስፋዬ ሳህሉ እንዲህ ይነግሩናል። ግን ጃንሆይም የወደዱኝ የሰራሁ የሸለሙኝ 2 ወርቅ ነው ከጃንሆይ የተቀበልኩት በአክት። ለምን ልክ ነው ምሰራው እና ያጎ የሚባል ኦቴሎ ጋር የጸጋዬ ገብረመድህን እዛ ላይ ነው የተገረሙት። እንዴት ተሳካልህ አሉ። አንድ ሰው ግን ሊገለኝ ይፈልግ ነው። ደዝዴሞናን እንዴት አስገደላት? ባልሰራችው ሥራ የአሳባቂ መጥፋት አለበት ብሎ ከነሽጉጡ የተያዘም ሰው አለ ሊገለኝ እና ስሰራ ልክ ነኝ። ጥሩ አሳባቂ ነበርኩ። በጣም የሚገርም ነው። ያጎ ተአምረኛ ሰው ነው። እንዴት አድርጎ እንደሚያወራ እንዴት እንደሚናገር እንግሊዞች እንኳን ተገረሙ፣ ይገባቸው ነበር። እኔ ማወራው በአማርኛ ነው፣ እነሱ ግን ምን ፍጥረት ነው ብለው አዩኝ በጓሮ እና ያጎ አረመኔ የመጨረሻ ነው። ጃንሆይ ሲሸልሙኝ እንዴት ተሳካልህ አሉ። ለመሆኑ እንዴት ተሳካልህ? ዙሪያውን እንደዚህ ነው አልኳቸው። እውነትህን ነው እውነትህን ነው። ወርቅ ሰጡ እና 2 ወርቅ ነው የሸለሙኝ። እኚህ ፈርጀ ብዙ ባለሙያ ከትወና ባሻገርም የምትሃት ትርኢት በማቅረብ አንቱታን ያተረፉ ሲሆን ይህንን ሙያ እንዴት እንደተማሩት አባባ ተስፋዬ ሳህሉ ሲናገሩ አስማት ከቁም ነገር ጋር ነበር። ብዙዎቹ ተአምር ነበር የሚሉኝ። ይሄ እውነት ነው ብለው ያምኑ ነበር። አንድ ይሁዲ ነው አንድ ኢትዮጵያውያን ማሰልጠን ፈልጋለሁ አለ እና አክሮባት ነው የሚዘሉ በብስክሌት በአንድ እግር ብስክሌት እንዲሄዱ በቀጭን ሽቦ ላይ እንዲሄዱ ልጆቹ ስማቸውን አጣ። ካሳ ምረት የሚባለው ግን በአንድ እግር ብስክሌት እንዲሁ ተገልብጦ ደግሞ በእግሩ ወደ ላይ አክሮባት መሰላል በእግሩ እንዲህ ይዞ እዚህ 2 እጁ ላይ በዛ ላይ ልጆች ይወጡና ይወርዱ ነበር እና ይህን ሁሉ አስተምሯል አክሮባት። እኔን ግን ትልቅ ምስጢር ነው ማሰለጥነው። ሰው ስጡኝ ተብዬ እኔ ተሰጠ እና ሰራሁ። ሰው ቆርጥ ነበር፣ ብዙ ነገር ሰራ ነበር እና በትምህርት ነው ሁሉም እና ብዙ ዓመት ሰራሁ። አሁንም ሰራለሁ። ምንድነው ሚስጥሩ? እውነትህን ነው ወይ? ለረጅም ዓመታት በሥራቸውና በጓደኝነት የሚያውቋቸው አርቲስት ጌታቸው ደባልቄ ስለ አባባ ተስፋዬ ሳህሉ እንዲህ አጫው። ጋሽ ተስፋዬ ከእኔ ጋር ብዙ ቅርርቦች ስላለው የራሱን ሕይወት ብዙ ያጫውተኛል። እኔም በትክክል በሙሉ ልብ አዳምጠዋለሁ። ጋሽ ተስፋዬ ሳህሉ ቲያትር ብቻ አይደለም የሚጫወተው፣ 7 አይነት ችሎታ ያለው ሰው ነው። በቲያትር በኩል መጀመሪያ የተጫወተው
የዮፍታሔ ንጉሴን አፋጀሽኝ። አፋጀሽኝ ማለት የሴት ስም ነው። ሴቷ ነች አፋጀሽኝ። እና በኋላ ግን ደግሞ ከሱ በፊት አቶ በለጠ ገብሬ የሚባሉ እንደተጫወቷት አፋጀሽኝን ከጥናቴ አኳያ ልሰማና ላውቅ በቅቻለሁ። እንግዲህ ዋናው የጋሽ ተስፋዬ ሳህሉ ጉዳይ ነውና ጋሽ ተስፋዬ ሳህሉ እኔ እና እሱ ከተገናኘንበት ጊዜ ጀምሮ በሙያው ክራር፣ መሰንቆ፣ አኮርዲዮን፣ ፒያኖም ከዘመናዊ ሙዚቃ ውስጥ ይጫወታል። ከዛ ሌላ ዋሽንትም ይጫወታል። በውዝዋዜ በኩል ዘመናዊ ውዝዋዜም ባህላዊ ውዝዋዜም እያሰለጠነ ለብዙ ያበቃቸው ወጣቶች ሀገር ውስጥም አሉ፣ ከሀገር ውጭም አሉ። ጋሽ ተስፋዬ ሳህሉ ቁጡ ነው። ነገር ግን የእሱ ቁጣ ክፉ አይደለም፣ ይጠቅማል። ጋሽ ተስፋዬ ሳህሉ በሙያው በቲያትር፣ በሙዚቃ፣ በድምፃዊነት፣ በተወዛዋዥነት፣ በአወዛዋዥነት ሁሉንም ሆኗል፣ አድርጓል፣ አሰልጥኗል፣ ሰልጥኖበታል። ከዛ ሌላ ደግሞ የአስማት ትርኢትን ሰልጥኖበት እስካሁንም ድረስ ይሰራበት ነበር። አሁን ከማርጀቱ እና ከመዳከሙ በኋላ ሳያቆም ጋሽ ተስፋዬ ሳህሉ በ1945 እና 46 የቃኘው ሻለቃን አጅቦ ኮሪያ 2 ጊዜ ዘምቷል። 2 ጊዜ ዘምቶ ቴዎድሮስ ቲያትርን እንደ እቴጌ መነን ሆኖ ተጫውቷል። እቴጌ መነን የጎንደሯ እቴጌ መነን ናቸው። የደጃዝማች ግርማቸው ቴዎድሮስ ድርሰቱ የሳቸው እና ከቀሩት ጓደኞቹ ጋር ብዙ ሰርቷል። ከነካሳ ተሰማ፣ ከነካሳ ምህረቴ፣ ከብዙዎቹ ጋር አበራ በዳኔ ጋር ሆኖ ኮሪያ ላይ ያንን ሙያውን አሳይቷል። ለ42 ዓመታት በቴሌቪዥን መስኮት ብቅ በማለት ለትውልዱ መልካም ስነ ምግባር በማስተማር ትውልድን ያንጹበት የነበረው የቴሌቪዥን የተረት ፕሮግራማቸው ከማንም ኢትዮጵያ ጭንቅላት የማይወጣ አብይ ስራቸው እንደነበር ሁሌም እናስታውሰዋለን። ቻርሊ ቻፕሊን አይ ነበር። አሁን እሱን ልክ እንደ ሱፊት ቀብቼ ምን ብዬ እና ነበረ ማሳየው። ጃንሆይ ግን አይደለም መልክህን አሳይ ማን መሆንህን እና እንጂ ቀብተህ እንዳታሳይ አሉ። በስልክ ሳሙኤል ፈረንጅ ይባላል ኃላፊው ያን ጊዜ እና በስልክ ነገሩት። አሁን ፊቴን ቀባሁና እየጠረኩ ያንን ማኪያጅ ጠርጌ ጨርሼ ተስፋዬ ሳህሉ ነኝ አባባ ተስፋዬ ብዬ እና ተረት ጀመርኩ። እስኪ እንዴት ነበር የሚጀምሩት? አዎ ተረት ማውራት እንዴት ነበር የሚጀምሩት? ተረት ሲጀምሩ እስኪ ያሳዩ። እነስትል ልጆች፣ የዛሬ አበባዎች፣ የነገ ፍሬዎች፣ እንደምን አላችሁ ልጆች? ደህና ናችሁ ልጆች? በጣም ጥሩ ልጆች። አየው አንተ አየው እሷ ያት ያችን አንተ ነው የሚያደርገው በምላቸው ጊዜ እኔን ነው ልጆች ይጣሉ ነው። የለም አንተ ነህ እንዲያረከው ልክ ነበር መማት። አሁን ጃንሆይ በጣም ወድጀዋለሁ። ጥሩ ነው ንገረው አሉ። ወይ የጀመርኩት ተረት የልጅ ኢያሱን ነበር። አለማያ ውሃ ሲዋኙ
በሚዋኙበት ጊዜ መርከቡ ከዋንኳዋ ተበት ውሃ ሞላ ውሃ። ወሬው ሌላ ነበር። አሁን እኔ ጀመርኩና መኳንንቱ ሁሉ እየዘለለ ከነ ጎራዴው ከነ ጠማንጃው ከነ ሽጉጡ እያልኩ ሳወራ ደውለው ለሳሙኤል ፈረኝ አንተ ተጠንቀቅ በለው ብለውታል። መስተዋቱ ላይ ጽፎ እንዲህ ብለዋል። እኔ ገብቶኛል። አሁን ወዲያው ቀዋኘው አልጋ ወራሽን ከስር ይዘው እየዋኙ አወጧቸው። ጥሩ ብለሃል በለው። አባባ ተስፋዬ ሳህሉ ስለ ሕፃናት ያላቸውን ፍቅር ተናግረው አይጠግቡም። ይልቁንም ሕፃናትን በፍቅር ማስተማርና ማሳደግ እንዳለብን ይናገራሉ። ሰውን በሳቅ አድርገህ ከነገርከው ትምህርቱ ከአይምሮ አይጠፋም። ሕፃናትም ጠባውን ነግረህ ከተናገርክ ከአይምሮው አይወጣም። ያን ይዞ ያድጋል፣ ሰው ይሆናል፣ ከሰው በላይ ይሆናል። እንኳን መካሪ ይሆናል፣ ቤተሰቡን ይመክራል። አሁን አንዳንድ ሰው አጩሜ ቆርጦ ልጅ ይመታል። አይደለም፣ ልጅ አዋቂ ነው፣ ያቃል። የ2 ዓመት ልጅ ባሌ የሚባለው ሀገር አባቱን የእንጀራ አባቱን ማለት የእንጀራ አባቱን ከሶ አድጎ ከሶ አሰቅሏል። እኔ አቃለሁ የ2 ዓመት ልጅ። ስለዚህ ልጅ ያቃል አያቅም ምን ያቃል ይላሉ። ወደዛው ደንቆሮ ይቃል። ያቃል ልጅ። አንተ እንዴ እንዳታረግ ማለት ያስፈልግ እንጂ ወሬ ዝም ብሎ እንዲህ ነው አንበሳ ሆኖ ጎፈ አለን። እኔ ጥሩ መምከሪያ ነበረ። ስንት መኳንንቶች ትልልቅ ሆነው ያዩኝ ነበር። በመጨረሻም አባባ ተስፋዬ ሳህሉ በሚያስተላልፉት መልእክት እንሰነባበት። ድሮ እንዲህ ሰራ ነበር፣ ብቻ ማውራት አይበቃም። በዚህ ላይ እርዱት በላቸው፣ እንዲረዱኝ ንገረልኝ። የኢትዮጵያ ሕዝብ ደግ ሕዝብ እንኳን ተነግሮ እዩት፣ ደግሞ እዩት እስቲ በል እንጂ የኢትዮጵያ ሕዝብ ቢያየኝ እንደዚህ ኮኜ በእውነት ይረዳኝ ነው። ግን አስታውሱኝ፣ ድሮ አባባ ተስፋዬ እንዲህ ያወራ ነበር፣ አሁን የሚረዳው የለም። እስቲ እርዱት ብለህ ንገርልኝ። የኢትዮጵያ ሕዝብ ደግ ሕዝብ፣ ገር ሕዝብ፣ ቸር ነው። 4 ኪሎ አንድ ልጅ አለ። በጣም ይገርመኛል። ደመወዝ ቆርጦ እስካሁን አሉ ስንት ዓመት ሙሉ። ደህና ሁኑ ልጆች፣ የዛሬ አበባዎች፣ የነገ ፍሬዎች። ደህና ሁኑ ልጆች፣ ደህና ሁኑ፣ ደህና ሁኑ ልጆቼ። ያልኳቸውን ሁሉ አትርሱ። ደህና ሁኑ ልጆች፣ በደህና ዋሉ፣ ደህና እንገናኝ፣ ደህና ዋሉ ልጆች። እሺ ሚኬ፣ ዶክመንተሪያችንን እንዴት አገኘው? በጣም ደስ ይላል። አባባ ተስፋዬ የሁላችንም አባት ናቸው። እንደዚህ ትላልቅ ስራ የሰሩትን እንደዚህ የተከበረ ስራ የሰሩትን መዘከር በጣም የሚያስከብርና ደስ የሚል ነገር ነው እየሰራችሁ ያላችሁት። ለዚህም ትውልድ ጥሩ ማስተማሪያ ይሆናል ብዬ ገምታለሁ። ቀጥሉበት። እናንተንም እግዚአብሔር ያክብራችሁ። እናመሰግናለን ሚኪ። እስኪ ወደ አቋረጥ ነው ጨዋታችን እንመለስና እሺ ሚኪ፣ ከነዚህ ከሁለቱ ፊልሞችም በተጨማሪ ዳና የቴሌቪዥን ተከታታይ ድራማ ላይ በስኬት ስትጫወት አይተናሃልና ከአሜሪካ መልስ ዳና ላይ
ሚኪን አላየነውም። በተገኘው አጋጣሚ እስኪ አድናቂዎች መቼ ነው የሚመጣው እያሉ የሚጠብቁ ብዙ አድናቂዎች አሉና እስኪ ወደ ዳና ያልተመለስክበት ምክንያት ካለ ስለሱ አንዳንድ ነገሮች በለ። የዳና ካራክተር በመሰረቱ ያው ሰው ወደደው እንጂ ትንሽ አስቸጋሪ ካራክተር ነው። ዳና ደስ ብሎኝ የሰራሁት እኔም በጣም ፋን ማረግበት የነበረ በጣም ኢንጆይ የማረገው ቲም ነው። ቲሙም ራሱ በጣም ወደው ነው ስሰራም ደስ ብሎኝ በደንብ ሪላክስ ያረው ከልጆቹም ጋር በጣም ስለምግባባ ጥሩ ጊዜ ያሳለፍንበት ነው። ግን ምንድነው ሲቹዌሽን ነበረ የዳና ቢኒ ካራክተር መጀመሪያ ሲቹዌሽን ነው ያረገው እንደዛ ያንን ሁሉ መጥፎ ነገር እንዲፈጠር ያረገው was situation ወደ በኋላ ግን ይሄ ከማስተማሩ ይልቅ እየሄደ ሰው እየወደደው ግን የሱ ድርጊት ደግሞ ትንሽ ከባህላችንም ከኔ ፐርሰናሊቲም በጣም እየተራራቀ ሄደና ትንሽ አስቸጋሪ እየሆነ ሄደና ከአሜሪካ ስመለስ ሄደ ወደ አሜሪካ ልጁ መጀመሪያ ቢኒም ሄዶ ነበር። እኔም እዛ ቆይቼ ስመለስ መመለሱን አልፈለኩበትም። ሚኪ ሲመለስ ቢኒ አልተመለሰም። ያው እንዳልኩ ካራክተሩን ለኔ አልተስማማኝ። በቃ እየሄደበት የነበረው ልጆች አሉኝ እና ከዚህ በፊትም አንድ ሚዲያ ላይ እቺን ነገር አውርቻታለሁኝ እና አንድ ጓደኛዬ ቤት ልደት ያከብራሉና እሄዳለሁ። ሲሄድ ቢኒ ምናምን ይሉኛል። የ10 እና የ11 አመት ልጆች ናቸውና የጓደኛ ልጆች ናቸውና ቢኒ ምናምን እያሉ እኔ ጋር ይመጡና ቀማው እንዳይወስድብህ እና እንዳይወስድብህ ቤቲን አንተ ቀማው ያንተ ነች ያንተ ነው መሆን ያለባት ምናምን ይሉኛልና እውነት ገብቷል ያያሉ። አትከለክላቸውም። እየተከለከለ ያለ አይደለም እያዩት ነው እነዚህ ልጆች ግን ትክክለኛው መንገድ አስለቀቅኳቸው። እኔ እንግዲህ በዛ ካራክተር ውስጥ ሆኜ ኦሬዲ እኔ ስለሚወዱኝ ወይ ሲያዩኝ ያ ካራክተር ትንሽ ሞደርን ነገር ነው ትንሽ ዘናጭ ነገር ነው ያ ካራክተርና ዱርዬነቱን ኦሬዲ አክብረውታል ነው በቃ ያ ነው ትክክል ብለው ህፃናቶቹና ኖ ይሄ አይደለም እኮ የሱ ገርፍሬንዱ ነች እና ይሄ ደግሞ በአጋጣሚ ነው ተገናኝተው ላስረዳቸው ከበቀር ኖ ያንተ ነው መሆን ያለባት እሷ ጭራሽ እኔን ይከራከሩኛልና ወለ ይሄ ነገር ጥሩ መንገድ አይደለም እየሄደ ያለውና ለመቀየር ትንሽ አይ ቲንክ ጻፊዎቹም ከዛ በኋላ ኦሬዲ ይበላሻል መሰለኝ ካራክተሩን ለማምጣት በጣም ወደዚህ ኦሬዲ ሄዷል እና ከዚህ ሁሉ ቢጠፋ ይሻላል ባይሆን ጥሩ ስራ ሌላ ነገር መስራት ይሻላል። እኔ በኔ እንዲማርብኝ ነው እንጂ የምፈልገው እንዲጠፋብኝ አልፈልግም። አንዳንዴ እንደዚህ አይነት ካራክተሮች በሰው ዘንድ የሚያሳድሩት ተጽዕኖ አለ። መጨረሻ ላይ በበጎ ነገሩ አስተማሪ በሆነ መልኩ መመለስ መቻል አለባቸው። የተለያዩ ቴሌቪዥን ድራማዎችን ፊልሞች ላይ ስንመለከት ግን ያን ካራክተር ህዝቡ እየተከታተለው ብቻ ስለሆነ ብቻ አስተማሪ ባልሆነ መልኩ የሚያልቁ ነገሮች አሉና ጸሐፊዎቻችን በዚህ አጋጣሚ እሱ ላይ ትልቅ ትኩረት ቢያደርጉበት ትውልዱን መታነጽ አለበት። ወደ በጎ ነገር ሲመለሱ ማየት መቻል አለበት። እዚህ ላይ ያነሳው ጥሩ ሀሳብ ነው። ከጸሐፊዎቹ ጋር ተነጋግሮ የመቀጠሉ ነገር ውስጥ ላይ አይመስለኝም። ያው ያንን ካራክተር ምንም ማድረግ የሚቻልበት አይደለም አሁን ያለው ብዙ አይመስለኝም። ግን እንግዲህ አይታወቅ እስኪ ግን ያው ጠባብ ነው ባለው ነገር ላይ ተነጋግሮና ተወያይቶ ሚኪ ድጋሚ ዳና ላይ በበጎ ገጽታው ከሰራቸው ስህተቶች ተምሮ አስተማሪ በሆነ መልኩ የሚመጣበትን አጋጣሚዎች እኛም እንግዲህ እናፍቃለን። ቅብብሎሽ አንድ ወቅት ላይ ከጓደኞች ጋር ሆነ አንድ ሰው እያየ ይደበቃል ታስታውሳታለህ? ሰውየው ስልክ እያወራ እኔ ከመኪና ወረድኩ እና ቶሎ ብሎ ገባ። እየጠጣ ያየኛል ይዞራል
ይሄ ሰውዬ የት ነው የማውቀው ላለኝ እኔ ምንድነው ምን ሆኗል ይሄ ሰውዬ ምናምን እያልኩኝ አጠገቡ ደግሞ የማውቀው ሰው አለ እና ሽንት ቤት ደርሼ ስመለስ አብሮት ያለው ሰው ሰላም ሲለኝ እሱ ፊቱን ያዞራልና ይጠራውና ከሌ ሚኪ ይባላል ተዋውቀው ሙቪውን አላየህም እንዴ ባለ ታክሲው ነው ያለው ባለ ታክሲውን አላየሁም እንዴ ምናምን ሲለው እዛ ላይ ነው እንዴ ማቀ እኔ እኮ ሚስቴን አሁን እኮ ቤት ገባ አንድ ቦታ ላይ ለቅሶ ቤት ብዬ ነው የመጣሁት የሚስቴ ዘመድ እኮ መስለኛል እና ከቤተሰብ መደበቁ ነው የሚያገኝ ሰው መስሎት ታዋቂ መሆነ በተለያየ ቦታ ሰው ሲያይ የሚደነግጠው ነገር አለና አሁን እንዳልከው ቤተሰቡ ትመስሏል የሚያውቅ ሰው ትመስሏል ከዛም ባሻገር ግን ጥበብ ከንግድ ጋር የራስ የሆነ ትልቅ ድርሻ አለው ሳለፍከው የፊልም ኢንዱስትሪ ላይ ብዙ ሰዎች ያውቁሃል ከምትሰራው ንግድ ጋር የፈጠረልህ ነገር የለም ንግድና ጥበብን እንዴት ታያቸዋል ሁለት ሳይድ ነው ያለው ጥሩ ጎንም መጥፎም አለው ከህዝብ ታገኘው ፍቅር ራሱ ለመኖር ፕራዮሪቲ ይሰጣል በቃ ቅድሚያ አለ ለሁሉ ነገር በቃ ሰው በተለይ የሚወድህ ሰው ስታገኝና አክብሮቱ ብዙ ቦታዎች በጣም በደስታና በቃ ጥሩ ፊሊንግ ኖሮት ነው አንተን ማስተናገድ ሲያስተናግድህ የሚያጋጥምና እሱ ነገር በጣም ያስደስታል መጥፎ ጎኑ ትንሽ ነገር ትጎልና ወይ ደግሞ የሚጠላህ ሰው ያገኘና እንኳን መጣ ብሎ እንኳን መጣልኝ ብሎ ጭራሽ አንተ መሄድ አደጋ ይሆናል እዛ ቦታ ላይ ማንኛውም ሰው ዝም ብሎ ሄዶ አስፈጽሞት ጨርሶት ይመጣል አንተ ግን ስትሄድ የታባቱ ብሎ ነው የሚያይ በቃ ደስ ብሎት ስለመጣና አንተ ማሰቃየት ልክ ካራክተሩን ያሰቃየ እስከሚመስለው ድረስ ያው መጥፎ ጎንም እንዳለው ጥሩ ጎኑ ይሰፋል ለኔ ጥሩ ነገር አድርጎልኛል ጥሩ ነበር በፊልሙ ኢንዱስትሪ ላይ ስኬታማ የሆኑ ሰዎች ያንን ዝና ያንን ስም ተጠቅመው ለራሳቸው የንግድ ስራ ከፍተኛ የሆነ አስተዋጽኦ እያደረገላቸው እየተመለከትን ነው ለምሳሌ ያህል በሚሰሩት ፊልም ፕሮዲዩስ ባደረጉት ስም በሱ ስም ወይ ደግሞ በተጫወቱት ገጸ ባህሪ ተወዳጅ በሆነው ገጸ ባህሪ በሱ ስም የንግድ ስያሜያቸውን በዛ እስከ ማድረግ ደረጃ ደርሷልና ሚኪ ቀደም ሲል ነው አንተ በርግጥ ንግድ ውስጥ የገባው ከዛ በኋላ ከዚህ ጋር ስምን አያይዘ መስራት ነገር ባለ ታክሲው ብዬ ሰይም ያንድ ነገር ታክሲ ግዛት ለኝ ደርጋለሁ ብዬ ያሰብኩት ነገር የለም ወደፊት ግን አሁን ጠቁመኛል ሞከራን አስብበታለሁ የራስን ፊልሞች ፕሮዲዩስ ማድረግ ላይስ በሱ መልኩ ሲያየው ነገር የለም ዛሬ 3 አመት 4 አመት በፊት የጀመርኳት ነበር ጀምሬ 50% 50 ሳይሆን actually 40-30% የሄድኩባት የነበረች ነገር ነበረች ጥሩ ጽሁፍ ነበረ በሁኔታዎች አለመስተካከል እኔም ጊዜ አልነበረኝም እና በጊዜ ማጣር የተነሳ ያቋረጥኩት ነበረች አሁን ጊዜው ማለፈና ፋሽኑ አለፈና የዛ ስክሪፕት አሁን አዲስ ነገር አንድ ነገር አለ አንድ ጥሩ ወንድሞች አሉኝ ጓደኞቼም ናቸው ጥሩ ጽሁፍ የሚጽፉ actually ሌላ ነገር ነው የሚሰሩት ግን እዚህ ላይ ደግሞ ጥሩ ናቸው እና ስቴፈን ዮሐንስ እና ማኑኤል ዮሐንስ የሚባሉ ወንድማማቾች ናቸው እና እነሱ እየጻፉት ያሉት በጣም አሪፍ የሆነ ስክሪፕት አለኝና እሷን ፕሮዲዩስ ለማድረግ አሁን እየተዘጋጀው እሱ ባይሆን ጥሩ ይሄዳል እና በትንሽ ጊዜ ውስጥ እንግዲህ እሷን ፕሮዲዩስ አድርገን ጥሩ ነገር ሰርተን አንጀቴን ራስ የሚያደርገኝ አላልኩ እሷን አድርገን እንግዲህ እንቀርባለን ለህዝብ እናቀርባለን ብለን ስለዚህ በቀጣይ እንግዲህ ተመልካቾቻችን ሚኪ በአዲስ ስራ እንደሚመጣ ይኸው ቃል ገብቶልናል በጋራ አብረን እንጠብቀዋለን ሚኪ እንግዲህ የተቀረው ጊዜ በጣም ስኬታማ ጊዜ እንዲሆንልህ ከልብ አመሰግናለሁ ተመልካቾቻችን እንደተከታተላችሁት ከተዋናይ ሚኪያስ መሐመድ ጋር ያደረግነው አስደሳች ቆይታ ይሄን ይመስል ነበር እንደዚህ በአማረ ቦታ ላይ ቀረጻችን እንድናደርግ የተባበሩንን የዋሽንግተን ሆቴል ባለቤትን ከልብ አመሰግናለሁ እንዲሁም በአልባሳት እንደዚህ አምሬ እንድቀመጥ ያደረገኝን ነምበር 9ን ከልብ አመሰግናለሁ ሳምንት ከሌላ እንግዳ ጋር እንገናኛለን እስከዛው በያላችሁበት ሰላም
የዘመኑ